ባይወጡም እንኳን የወጡ የሚመስሉት እዛኛው ቤት አንደኛ በጧፍ ሲገረፍ ነው፣ ሁለተኛ በጨሌ ሲደበደብ ነው፣ ሶስተኛ ውሃ ውስጥ ሲያጠንቁት ወይም ሲደፍቁት ነው፣ አራተኛ 7 ቀን ሙሉ ውሃ ውስጥ ብቅ ጥልቅ ስል ነው፣ ጭቃ ተለቅልቆ 15 ቀን ሙሉ ውሃ ውስጥ ተዘፍዝቆ ናም ከሌሊቱ 10 ሰዓት 11 ሰዓት 12 ሰዓት እየሄደ ሲደፈቅ ምናምን ነገር ነው የሚያውቀው። እንደዛም ሆኖ ግን መናፍስቶች ወጣው ብሎ ተመልሶ ይገባሉ ማለት ነውና ያ አይቷል በደንብ አድርጎ በየገዳሙ ሰለዞ። ኦርቶዶክስ ቤት በቅርብ የመጣ አንድ ወዳጅ ነበርና የጠየቀኝ ጥያቄ በጣም የገረመኝን ነገር ላጫውታችሁ እና አንድ መድረክ ላይ ሳገለግል አጋጣሚ ጉባኤ ውስጥ ነበርና ከልጅነታችን ልታወቃለን ያው እዛኛው ቤት እያለን እኔ አንድ ጸሎት ጸለይኩና ለመናፍስት ጸልይ ነበርና ለአጋንንት ወይም ደግሞ ከሰዎች መናፍስት እንዲወጡ አዝ ነበር በጌታ በኢየሱስ ስም። እያዘዝኩ ያለው አጋጣሚ አንድ ልጅ ነበረች እና ጉባኤ መካከል ውስጥ ናች በብዙ ሰዎች ነበሩና በዛ መካከል ውስጥ የመናፍስቱን ካራክተር ተናገርኩና ምን እንደሚያደርግ እንዴት እንደሚያሰቃያት በሰዓቱ የጭንገፋ መንፈስ ነበር ማለት ማህፀን ውስጥ ልጅን አያስቀምጥም ይገል ነበር። ታረግዛለች ይጨነግፍባታል፣ ታረግዛለች ይጨነግፍባታል እና በተደጋጋሚ ነው ይሄ የሆነባት። ከአንድም ሁለት ሆኗል። አሁን ሶስተኛ ውስጧ ማህፀኗ ውስጥ ልጅ አለ። ስጋት አላት። ሌሊት ቀን በቀን ከማታ ትጨናነቃለች። ከቤት አትወጣም። እያንዳንዱ እንቅስቃሴዋን ፌል ያደርግብኛል ብላ ትፈራለች። ይሄ መናፍስቱ ነው። በቃ እገለዋለሁ አጠፋዋለሁ ይላል። ቀን በቀን ያስፈራራታል። ከዚህ በኋላ ይሄ ከጨነገፈብኝ በቃ ትዳሬ ይፈርሳል ትላለች፣ ስሜ ይጠፋል ትላለች፣ ራሴን አጠፋለሁ ትላለች። ይሄ የመናፍስቱ ትእዛዝ ነበር ወደ ህይወቷ ወደ ውስጧ ወደ ማይንዷ ውስጥ የሚመጣው። መናፍስቱ ይሄን ሐሳብ ነበር ወደ ውስጧ የሚከተው እና ይሄ ብቻ አይደለም ህይወቷ ላይ ብዙ ነገር ውስጥ ሚስ አድርጎባታል። የሚገርመው ብዙ እጮኛ ፌል አድርጎባታል። የውጭ ፕሮሰስ ፌል አድርጎባታል። አሁን ደግሞ ማህፀኗ ውስጥ ያለው ፌል ያደርጋል። እንደዛ አይነት ነገር አለ። ይሄንን መንፈስ በጌታዬ በኢየሱስ ክርስቶስ ስም አይኖችን እግዚአብሔር ከፈተልኝና አሳየ። ከዛን አዘዝኩት ማለት ነው እና አዝዤው ባለበት ቦታ መንፈሱ እንዴት ነበር? ወይኔ ተዋረድኩኝ ባልመጣሁ ብሎ አትጂ ያልኳት መታ ጉድ አደረገችኝ። አሁንማ እሄዳለሁ ይላል መንፈሱ ነው በውስጧ የሚለው ማለት ከጉባኤው መካከል ሮጦ ሊሄድ ነው። እኔ ደግሞ በጌታ መንፈስ ሆኜ አይቼዋለሁ። በመንፈሴ ተረድቻለሁ። ምን እንደሚል ይገባኛል። እየሰማሁት ነው ማለት ነው። ከዛን አሁን አጠገባችሁ ያለ ሰው ተጠንቀቁ፣ እሮጣለሁ፣ መንፈሱ እሮጣለሁ እሄዳለሁ እያለ ነው። እቺ ልጅ ይዟት መሮጥ ይፈልጋል። ተጠንቀቁ ነው ቢኮዝ አውጥቶ መኪና ላይ ነው በመኪና ሊያጋጫት ነው እወስዳለሁ የሚለው። ቦታው እንግዲህ አዲስ አበባ ነው። ልክ እንደወጣች ጎዳና አለ ፊት ለፊት አስፋልት፣ እዛ ላይ ነው ሊያጋጫት የፈለገው። እኔ ደግሞ ጌታ አስቀድሞ ተናግሯልና ያዙ ምናምን አልኩ። ከዛን በኋላ ልክ መጸለይ ሲጀምር አውቶማቲካሊ ይሄን ቃል እንደተናገርኩኝ መንፈሱ ልክ መሮጥ ጀመረ ማለት ነው። መሮጥ ሲጀምር ጉባኤ ውስጥ ያው ሰዎች ያዙና ተጠላልፋ ወደቀች። ልጅቷን ጎትተዋት ወደ እኔ ያመጡ። ከዛን በኋላ መንፈሱ ለፈለፈ ጮኸ ምናምን ነገር ወጣ ማለት ነው እና እሱ ከንክኖታል። አንደኛ አጋንንቱን ለማውጣት እዛ ቤት የሚያውቀው ይሄ ነው። አጋንንት ባይወጡም እንኳን የወጡ የሚመስሉት እዛኛው ቤት አንደኛ በጧፍ ሲገረፍ ነው፣ ሁለተኛ በጨሌ ሲደበደብ ነው፣ ሶስተኛ ውሃ ውስጥ ሲያጠንቁት ወይም ሲደፍቁት ነው፣ አራተኛ 7 ቀን ሙሉ ውሃ ውስጥ ብቅ ጥልቅ ስል ነው፣ ጭቃ ተለቅልቆ 15 ቀን ሙሉ ውሃ ውስጥ ተዘፍዝቆ ናም ከሌሊቱ 10 ሰዓት 11 ሰዓት 12 ሰዓት እየሄደ ሲደፈቅ ምናምን ነገር ነው የሚያውቀው። እንደዛም ሆኖ ግን መናፍስቶች ወጣው ብሎ ተመልሶ ይገባሉ ማለት ነውና ያ አይቷል በደንብ አድርጎ በየገዳሙ ሰለዞረ። አንተ አንደኛ መናፍስቱን አልነካ፣ ሁለተኛ በጧፍ አልገረፍከው፣ በጨሌ አልነካው፣ ውሃ አላደፈከም፣ ውሃ ውስጥ አልዘፈከው፣ ውሃ አልረጨህም፣ ምንም አይነት ንክኪ የለም። በጌታ በኢየሱስ ክርስቶስም ብለህ መናፍስቱ ካለበት ቦታ ታዞ እንዲወጣ አድርገዋል። ሁለተኛ ጮሆ እንዲወጣ አዘዋል። ይህን ያህል ግን እንዴት እንደዚህ ሊሆን ነው? የመጀመሪያ ደረጃ የነገርኩት ነው። የመጀመሪያ ደረጃ መናፍስቱን ያወጣው እኔ አይደለሁ፣ በእኔ ውስጥ ያለው ክርስቶስ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 10 ለ12ቱ ደቀ መዛሙርት እንደዚህ ብሎ ነበር ጌታ እንደዚህ አላቸው፣ ወደ እርሱ ጠርቶ እንዲያወጧቸው በርኩሳውያን መናፍስትና ደዌና ሕማማትን እንዲፈውሱ በጠላት ላይ ሁሉ ኃይልን ሰጣቸው ይላል። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ በኩል ኃይልን ሰጥቶኛል። እኔ ዛሬ ስትል ለማውጣት ዛሬ በጧፍ መግረፍ አያስፈልገኝም፣ በጨሌ መግረፍ አያስፈልገኝም፣ ውሃ ውስጥ 7 ቀን መስፈቅ አያስፈልገኝም፣ ጭቃ መለቅለቅ አያስፈልገኝም። ጠዋትና ማታ እየቆጠርኩኝ በባዶ ሆድ ውሃ ውስጥ አስገብቼ ማውጣት አያስፈልገኝም።
የሚገባኝ በጌታ በኢየሱስ ክርስቶስ ስም ልቀቅና ሂድ ብዬ ማዘዝ ብቻ ነው። እግዚአብሔር አምላክ በጠላት ሁሉ ላይ ኃይልን ሰጥቶኛል። ቢኮዝ ለዛ ነው ጳውሎስ ሲናገር ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል ብሎ የተናገረው ለዛ ነው ብዬ አስረዳሁትና እጅግ በጣም ገርሞት ጭራሽ ክርስቶስን ይበልጥ አጥብቆ እንዲይዝ አደረገው። ዛሬም እነግራችኋለሁ ከዛ ውጪ በጧፍ እየቀጠቀጥክ በጨሌ እየቀጠቀጥክ ጭቃ እየለቀለቅክ 7 ቀን እየዘፈክ በውሃ እየረጨ ውሃ ውስጥ እየዘፈክ ያወጣ የሚወጣ የሚመስል መናፍስት እነግራለሁ ጨጓራ ላይ የተቀመጠውን በሽታ ቢለቅ ኩላሊት ላይ ይቀመጣል። አእምሮ ላይ ያለውን መናፍስት ብታባረር ሌላው አካል ላይ ይቀመጣል። ከማህፀን ላይ ብታባረር ስራ ላይ ይቀመጣል። ስራ ላይ ብታባረረው ልጆች ላይ ይቀመጣል። ከልጆች ብታባረር ባለቤት ላይ ይቀመጣል። ስፍራ እንጂ የሚቀይረው አይወጣም። ከዛ ውጪ የሆነ ሁሉ ፌክ ነው። በጌታ በኢየሱስ ክርስቶስም ተነስና ተመላለስ ካልከው ግን ቁርጭምጭሚቱ ይጸናል ማለት ነውና ተባረኩልኝ። እወዳችኋለሁ። ዘመናችሁ ይለምልም። ሼር ኮፒ ሊንክ ማድረጋችሁን አትርሱ። ኮሜንት መስጠታችሁን ደግሞ እባካችሁ ኔጌቲቭ የሆኑ ኮሜንት አትስጡኝ። ፖዚቲቭ ኮሜንት ስጡኝ። ወዳችኋለሁ። ባይ ባይ። ነብይ ይታደስ ነኝ።